So theoretical class ላይ ባየነው ቻፕተር 2 ላይ respiratory emergency respiratory emergency ላይ ሶስት ነገሮችን ኮንቴን ያደርጋል። የመጀመሪያ just respiratory emergency ላይ just choking management ነው። choking management ይኖራል። ሌላኛው ደግሞ rescue breathing ይኖራል። rescue breathing for the emergency situation ላይ difficult of breathing ላለባቸው ሰዎች የምንሰጣቸው ኬሮች ናቸው ማለት ነው። ስለዚህ ሁለተኛው ነው just laser response በማይኖርበት ጊዜ just cardiac እና respiratory arrest በሚኖርበት ጊዜ CPR perform ይደረጋል። CPR perform ይደረጋል ማለት ስለዚህ እነዚህ ፕሮሲጀሮች just chapter 2 ላይ ያሉ ኬሮች ናቸው ማለት ስለዚህ rescue breathing ማለት artificial breathing ነው የምንሰጠው። ከዛ artificial breathing ሰጥተን just normal breathing የማይመለስ ከሆነ ወደ cardiac arrest የሚሄድ ከሆነ CPR perform ልናደርግለት እንችላለን ማለት ነው። ሌላ ደግሞ choking management obstruction of the airway upper airway obstruct በሚያደርግበት ጊዜ choking management ነው የምንሰራው ማለት ስለዚህ ዛሬ ከምናያቸው ፕሮሲጀሮች አንዱ CPR perform ነው የምናደርገው። ሰው CPR perform በምናደርግበት ጊዜ የመጀመሪያ ኢንዲኬሽን ነው ዴፊኒሽን አለው ኢንዲኬሽን አለው ፐርፐዝ አለው ኮንትራኢንዲኬሽን just precaution then complication እና ፋይናል ፖይንት ኦፍ ዘ CPR የሚለው ነው። ስለዚህ የመጀመሪያ የሚሆነው ዴፊኒሽን ነው። CPR ማለት just አብሮቤት በምናደርግበት ጊዜ ካርዲዮ ፑልሞናሪ ሪሰሲቴሽን ማለት ነው። ስለዚህ ካርዲያክ አሬስት እና ሬስፒራቶሪ አሬስት በሚያጋጥምበት ጊዜ ምንድነው የምናደርገው? just resuscitate እናደርጋለን ማለት ነው። resuscitate እናደርግና ካርዲያክ ኤክስተርናል ማሳጅ እናደርጋለን። ከዛ በኋላ just artificial breathing እንሰጠዋለን። ከዛ በኋላ just ሰውየው ወደ ነበረበት እንዲመለስ የምናደርግበት ጥረት ዳይሬክት ካርዲዮ ፑልሞናሪ ሪሰሲቴሽን so ኤሙስ እና just preserve of the life ነው ማለት ስለዚህ በተለይ ኮንዲሽኖች ሰዎች በተለይ ትራውማ አክሲደንት ሄልት ኬዝ ሊሆን ይችላል ማለት ስለዚህ ካርዲያክ አሬስት በሚያጋጥም ጊዜ ፕሮቫይድ የምናደርግበት ወር ፐርፎርም የምናደርገው ፕሮሲጀር ነው የሚሆነው ማለት ስለዚህ እነዚህ በምንሰራበት ጊዜ ሰውየውን ላይፉን ሴቭ ለማድረግ የምንሰራበት ነው። ኢንዲኬሽን ካርዲያክ እና ሬስፒራቶሪ አሬስት ሊኖረው ይገባል ማለት ነው። ካርዲያክ እና ሬስፒራቶሪ አሬስት ሊኖረው ይገባል ማለት ነው። ሰውየው just ልቡ ስራ ቆሞ ብሪዚንጉ የፑልሞናሪ ላይ ስራ ሲያቆም የምንሰራበት ፕሮሲጀር ነው። ሜቢ ሰውየው ብሪዚንግ ሳይኖረው ካርዲያክ አሬስት ካጋጠመው ፐልስ ከሌለው just አርቲፊሻል ብሪዚንግ ብቻ ነው የምንሰጠው። ነገር ግን ሰውየው ሁለቱም ችግር የልብ ምቱ ቼክ ካርዲያክ ፐልስ ላይ ቼክ በምናደርግበት ጊዜ ፐልስ ከሌለው ብሪዚንግ ከሌለው just perform the CPR ነው የምናደርገው ማለት ስለዚህ this is indication ነው። contraindication absolute contraindication and relative contraindication ናቸው። absolute contraindication ቶታሊ ስራ እንዳንሰራ የሚያደርጉ ነገሮች ናቸው። ለምሳሌ ሰውየው ደረቱ ላይ just do not perform the CPR ወይም CPR እንዲሰራልኝ አልፈልግም የሚል ደረቱ ላይ የተለጠፈ ወይ እጁ ላይ ያለ ነገር ካገኘን just CPR እንድንሰራ አይጋብዘንም። ስለዚህ ያ አንዱ absolute contraindication ነው። but the relative contraindication የምንላቸው ሰውየው just ribs fracture አለው extensive or the large area burn አላቸው patient ማለት ስለዚህ ለዚህ patient which one is the more fatal የሚለው ስንል ካርዲያክ አሬስት ነው። ስለዚህ አንጻራዊ በምናይበት ጊዜ after ማኔጅመንቱን ከሰራን በኋላ ያንን ማኔጅመንት just ኮምፕሊኬሽኖቹን ማኔጅ ማድረግ የምንችላቸው ማኔጅመንቶች ናቸው። ሰውየውን ሊገድለው የሚችለው ፈርስትሊ ምንድነው? ካርዲያክ አሬስት ነው። ስለዚህ ያንን መጀመሪያ መስራት ሪላቲቭሊ ስንል ጥንቃቄ ፕሪኮሽኖቹን መስራት በማድረግ መስራት ያለብን ነገሮች ይኖራሉ ማለት ስለዚህ አንጻራዊ ነው የምንወስዳቸው የትኛውን ሞዴል ለሰውየው መጥፎ the worst ሊሆን የሚችለው የሚለው መውሰድ መቻል ይኖርብናል ማለት ስለዚህ እነሱን እንወስዳለን። ከዛ በኋላ ያንን ካየን በኋላ just ወደ እንትን ስንል ፕሪኮሽኖች ይኖራሉ። ፕሪኮሽኖች during the perform CPR perform በምናደርግበት ጊዜ ፍላት የሆነ ኤሪያ ላይ ነው ማስቀመጥ ያለብን ማለት ሰውየውን ፖዚሽን ስናደርግ ፍላት የሆነ ፖዚሽን ላይ ማድረግ አለብን። ሱፓይን ፖዚሽን ላይ መሆን መቻል አለበት። ከዛ በኋላ just ኮምፕሬስ በምናደርግበት ጊዜ አዳልት በሚሆንበት ጊዜ ሁለቱንም እጃችንን መጠቀም አለብን። ምንድነው ሁለት እጅ መጠቀም አለብን። በንት ማድረግ የለብን ኤልቦ ላይ በንት ማድረግ የለብንም ማለት ነው። ይሄ በንት የሚያደርግ ከሆነ just የምንፈልገውን ያህል ኢነርጂ አንሰጥም ማለት ነው። ሜዠር ማድረግ አንችልም። ለምሳሌ ደብዝ አለ ደብዙ just አዳልት በሚሆንበት ጊዜ 1.5 up to 2 inch ድረስ ነው ኮምፕሬስ የምናደርገው ማለት ነው። 1.5 up to 2 inch this means 4 up to 5 centimeter ማለት ነው። ስለዚህ ወደ ውስጥ ኮምፕሬስ በምናደርግበት ጊዜ የምንገባው ማለት ስለዚህ ስትሬት መሆን አለብን። ከዛ በኋላ ፕሬሸር ወይ ፎርሳችን መውጣት አለበት from the shoulder ከኤልቦ አይደለም መሆን ያለበት ማለት ስለዚህ ስንሰራ ከሾልደራችን መሆን መቻል አለበት ማለት ስለዚህ በዚህ አንፃር ፐርፎርም ማድረግ መቻል አለበት። ሌላኛው ኮምፕሊኬሽን just CPR perform በምናደርግበት ጊዜ ኮምፕሊኬሽኖች ምንድናቸው በምንል ጊዜ ሪብስ ፍራክቸር ያጋጥማቸዋል። because ደብዙን ከልክ በላይ በመንገባበት ጊዜ ፕሬሸሩ በጣም እንትን በሚሆንበት ጊዜ ምን ይፈጠራል? ሪብስ ፍራክቸር ይፈጠራል ማለት ሪብስ ፍራክቸር በሚፈጠርበት ጊዜ just ሪብስ ፍራክቸር አለ ማለት this ሌላ ኦርጋን ዳሜጅ ነው።
ኦርጋን ዳሜጅ ሊያስከትል ይችላል። ስለዚህ እነዚህ ሁለቱ ጀስት ሞር ሲሪየስ ናቸው። ሌላ ሶስተኛ አብዶሚናል ዲስቴንሽን። አብዶሚናል ዲስቴንሽን ጀስት ማናጅ ኢዝሊ ማናጅ የምናደርጋቸው ናቸው፣ ግን በጣም ለላርጅ አማውንት ኦፍ ዘ ቮሉም ኦፍ ዘ ፕሬሸር ኦር ዘ ኤር በምንፈሰጥበት ጊዜ እዛኔ ሊፈጠሩ የሚችሉ ናቸው ማለት። ስለዚህ ወደ ትራኪያ መግባት ያለበት ወደ ጂአይ ሲስተማችን አልፎ በሚሄድበት ጊዜ አብዶሚናል ዲስቴንሽን ይኖራቸዋል። አብዶሚናል ዲስቴንሽን አለው ማለት ሌሎች ኮምፕሊኬሽኖች ሊኖሩት ይችላሉ። እነሱ ግን ኢዝሊ ማናጅ ማድረግ የምንችላቸው ናቸው። በሪብስ ፍራክቸር ካለው ኦርጋን ዳሜጅ ካለው ሞር ኮምፕሊኬትድ ይሆንብናል ማለት ነው። ለምሳሌ ያንን ፊክስ ለማድረግ ሰርጀሪ ሊፈልግ ይችላል። ኦርጋን ዳሜጅም ካለው ሌሎች ማኔጅመንቶች ሊፈልጉ ይችላል። ስለዚህ ቤዝድ ኦን ፕሪኩዌሽን ጥንቃቄ ያደረገን መስጠት መቻል አለብን ማለት ነው። ሶ አዳልት በሚሆንበት ጊዜ 2 እጅ መጠቀም አለብን። ችልድረን በሚሆንበት ጊዜ 1 እጅ መጠቀም አለብን። ኢንፋንት በሚሆንበት ጊዜ 2 ጣታችን መጠቀም መቻል አለብን ማለት ነው። ስለዚህ በምንጠቀምበት ጊዜ ፕሬሸራችን በየኤጃቸው ካታጎራይዝድ የሆኑ ናቸው ማለት ነው። ስለዚህ ሰርቲ ኮምፕሬሽን ቱ ሬሾ በሚል ፐርፎርም እናደርጋለን ማለት ነው። ሶ ሌላኛው ፖይንት ቱ ስቶፕ ዘ ሲፒአር የሚለው ስቶፕ ሲፒአር መች ነው የምናደርገው ማለት ነው። ስለዚህ የመጀመሪያው ሰውየው ብሪዝ ማድረግ ሲጀምር ሰውየው ሲፒአር እናቆማለን ማለት ነው። ሌላኛው ኦቨር ኤግዞስትድ በምንሆንበት ጊዜ ሲፒአር እናቆማለን። ሰውየው በጣም እየሰራን በጣም ሲደክመን ምናምን እናቆማለን። ሌላኛው ትሬንድ የሆኑ ሰዎች አብሮን ያሉ ሰዎች ሲቀይሩን ለነሱ ሰጥተን እናቆማለን። ከዛ ሌላኛው ደግሞ ጀስት ቅድም የደወልንላቸው ሰዎች አራይቭድ በሚያደርጉበት ጊዜ ፊዚሻኖቹ ከኛ የተሻለ ነገር ሰርቲፋይድ የሆኑ ሰዎች ናቸው የሚመጡት፣ ለነሱ ማስረከብ ይኖርብናል። ፋይናሊ ደግሞ ሌላኛው ደግሞ ጀስት የምንሰራበት ሴፍቲው ከሌለው ማለት ነው። ሴፍ ኢንቫይሮንመንት ካልሆነ ለእኛም አደጋ የሚያመጣ ከሆነ ግዴታ እሱን ለማዳን ብለን እኛም ኮዣል መሆን የለብንም ማለት። ለዚህ መስራት እንድናቆም እንገደዳለን ማለት። ስለዚህ እነኚህ የጀስት ሳም ቴዎሪቲካል እንትኖች ናቸው። አክቹዋሊ ስቴፖቻቸውን በምናወራበት ጊዜ ምንድነው የምናደርገው? የመጀመሪያ ስቴፕ የሚሆነው አስደ ኢንቫይሮንመንት ቼክ ዘ ዴንጀረስ ማለት ነው። ስለዚህ አደጋ ያመጣብኛል ወይ ለኔ ፐርፎርም በማድረግበት ኦር ሰውየውን ሴቭ ለማድረግ በሚሞክርበት ጊዜ ለእኔ አደጋ አለው። ሁለተኛ ደግሞ ሌሎች ሰዎች ይመጣሉ ድሪንግ አጋጣሚ ለእነሱም ሪስኪ ናቸው። ሴፍ ኢንቫይሮንመንት ነው ማየት አለብኝ። ሶስተኛ ደግሞ ለፔሸንቱ ለራሱ ምቹ ነው ወይ? ዋንስ ቪክቲሙ ተጎድቷል፣ ግን ሞር ኮምፕሊኬትድ ሊሆንብን ይችላል ማለት። ስለዚህ እነዚህ 3 ነገሮችን አሰስ ማድረግ መቻል አለብን ማለት ነው። ዴንጀረስ ቼክ በምናደርግበት ጊዜ ለራሴ ለፔሸንቱና ለሌሎች ሰዎች ሲባል ቼክ ኢንቫይሮንመንት እናደርጋለን። ለምሳሌ ከማብራት ጋር ኮኔክት የሆነ ሊሆን ይችላል። ሌላ ሪስኮች ሊያመጡብኝ የሚችሉ ለምሳሌ የህንፃ መደርመስ ሊሆን ይችላል፣ የመሬት መንሸራተት ሊሆን ይችላል የዛ ኢንቫይሮንመንት ማለት። ስለዚህ እዛ ቆይተን መሬት የተናደ ከሆነ ጀስት ያ ለእኛ ሪስክ ሊሆንብን ይችላል ማለት። ስለዚህ ከዛ ኢንቫይሮንመንት ራሳችንን ሰውየውንም ሴቭ ለማድረግ የምንሰራባቸው የራሱ የሆነ ቴክኒኮች ስለሚኖሩ ማለት ነው። ሁለተኛ የሚሆነው ጀስት እሱን ካረየን በኋላ ቼክ ሪስፖንሲቭነስ ማለት ነው። ቼክ ሪስፖንሲቭነስ የምናደርግበት መተዶች ለምንድን ናቸው? ሰውየው ለምሳሌ እዚህ መንገድ ላይ ተኝቶ ሊሆን ይችላል፣ ርቦት ሊሆን ይችላል፣ ወይም ማታ ስላልተኛ ማታ ሌላ ስራ እየሰራ ማታ ጀስት እዛ ላይ መጠለያ ስለሌለው ተኝቶ ሊሆን ይችላል። ስለዚህ ሰውየው እንትን ብሎ ተኝቶ እያለ እንጂ ብጮ ከሆነ ሌላ ስራ የምሰራ ከሆነ ሌላ ችግር ነው፣ ለምን ነካኝ ሊለኝ ይችላል። ስለዚህ ምን ማድረግ አለበት? ቼክ ኮንሽስነሱ ቼክ ሪስፖንሲቭነስ አይደለም የሚለውን ቼክ እናደርጋለን ማለት ነው። ሪስፖንሲቭነሱ ቼክ በሚያደርግበት ጊዜ ቼክ ሾልደሩን ታፕ መታ እያደረግን ማለት ነው። ወደ እጁን ሸክ እያደረግን ወንድም እንዴት አይኔን ግለጽ እያለን ቼክ እናደርጋለን። ሁለተኛ ስቴፕ ነው የሚሆነው ማለት ነው። ሶስተኛ ስቴፕ የሚሆነው ሻት ፎር ሄልፕ ማለት ነው። ኦር ኮል ፎር ሄልፕ ማለት። ስለዚህ አክቹዋሊ እኛ ሀገር ላይ 911 የሚባል ነገር የለም። ስለዚህ ምን መሆን አለብን? መጮህ አለብን። እርዶኝ የሚል ድምፅ ማሰማት መቻል አለብን። ካልሆነ ያደጉ ሀገር ላይ ኮል ፎር 911 ሊሆን ይችላል፣ ፎር ሄልፕ ይደውላሉ እነሱ ማለት። ስለዚህ እዚህ ለምሳሌ ሎኬሽን መናገር አለብኝ። ስለዚህ እዚህ ፋርማ ግቢ ውስጥ ወይም የወደቀበት ላይ እዚህ እንትን ቦታ ላይ ሰው ወድቆ ነው ያለውና ቶሎ ድረስ ነው። ስለዚህ ብለን መደወል መቻል አለብን። ስለዚህ ካልሆነ ሰው ከሌለ እርዶኝ የሚል ድምፅ ማሰማት አለብን። ሶስተኛ ስቴፕ ማለት። አራተኛ ስቴፕ የሚሆነው ፖዚሽን ተክላኝ ፔሸንቱን ኦር ቪክቲሙ ፖዚሽን ማድረግ መቻል አለብኝ። ቢኮዝ ኦፍ ለምሳሌ በደረቱ ተኝቶ ሊሆን ይችላል፣ ኦር ለምሳሌ ሚቹ ባላን ፖዚሽን ሊሆን ይችላል። ስለዚህ ዱሪንግ አጠጣይ ፖዚሽኒንግ ይፈልጋል። ፖዚሽን በምናደርግበት ጊዜ ፍላት በሆነ እንትን ላይ ጀስት በሱፐር ፖዚሽን እንደዚህ መተኛት መቻል አለብን ማለት። ስለዚህ ፖዚሽን እናደርጋለን። አራተኛ ስቴፕ ነው የሚሆነው። አምስተኛ ስቴፕ አክቹዋሊ ሪሰንትሊ ላይ ጀስት ሄርት አሶሲዬሽን ያወጣው መሰረት ምንድነው ያለው? ጀስት ኤኒ ካርዲያክ ኬዝ ያለበት ሰው አስመንት አይፈልግም፣ ቀጥታ አክሽን ነው። አክሽን ማለት ፐርፎርም ዘ ሲፒአር የሚለውን ማድረግ መቻል አለብን። በስ አድ ማድረግ ያለብን አንድ እንትን ምንድነው? ቼክ ዘ ፐልሱ ማለት ነው ማድረግ አለ። ኤልኤልኤፍ1 እዚህ ጋር ትንሽ እንደ ዲሌይ እናደርግ ይገባል ማለት ነው። ቢኮዝ ኤልኤልኤፍ1 ጃምፕ እናደርግና ምን እናደርጋለን? ቼክ
ፐልሱን ቼክ እናደርግ። ይህን ማለት ዊዝን 3 ሰከንድ ማለት ቼክ ማድረግ እንችላለን። አንደኛው እሱ ጀስት አስመንት ስንሰራ ወደ 30 ሰከንዶች ልንፈጅ እንችላለን የሚል ነው። ስለዚህ አስመንቱን ከመስራት ይልቅ ቀጥታ ወደ አክሽን መግባት አለብን የሚል ጥናት ነው ያለው። ስለዚህ እኛ ምን ማድረግ አለብን? ቼክ ፐልሱን ቼክ ካሮቲድ ፐልስ ቼክ እናደርጋለን። ከዛ በኋላ ጀስት አብሰንት ነው ቀጥታ ቼስት ኮምፕሬሽን ነው። ቼስት ኮምፕሬሽን በምንሄድበት ጊዜ ጀስት ኢስተርነም የሚለው ኦር ዘ ብሬስት ቦናችን ላይ ምን ማድረግ መቻል አለብን? ጀስት ያንን መጀር አድርገን ዚፎይድ ፕሮሰስ ማግኘት መቻል አለብን ማለት ነው። ዚፎይድ ፕሮሰስ ካገኘን በኋላ ዚፎይድ ፕሮሰስ ካገኘው በኋላ ጀስት ምን አደርጋለሁ? ጀስት ሁለት ጣቴን አስቀምጣለሁ። ከዛ በኋላ በሌፍት ሳይድ ላይ እጄን አስቀምጣለሁ። ከዛ እጆችን ቆልፍና ከዛ ሰርቲ ኮምፕሬሽን መስጠት መቻል አለብኝ ማለት ነው። ስለዚህ ሰርቲ ኮምፕሬሽን በምንሰጥበት ጊዜ 30 ኮምፕሬሽን ከዛ በኋላ 30 ኮምፕሬሽን ከሰጠው በኋላ ወዴት እመጣለሁ? ወደ ቼክ አንተሩን ከፍ ኦፕን አደርጋለሁ ማለት ነው። ይሄ ሁለት ሜተዶች አላቸው። የመጀመሪያ ሜተድ የሚሆነው ሄድ ቲልት እና ቼን ሊፍት በማድረግ ነው። ስለዚህ ይሄ ኖርማል ስፓይናል ኮርድ ላይ ኢንጁሪ የሌለባቸው ሰዎች ወደ ሰስፔክትድ ካልሆኑ ስለዚህ እነዚህ ኤልኤልኤፍ ሜተዶችን ተጠቅመን ምንድነው ቼን ሊፍት እና ሄድ ቲልት በማድረግ የምንጠቀማቸው ሜተዶች ናቸው። ሁለተኛ ጆ ትረስት ማኖቨር የምንለው ስፓይናል ኮርድ ላይ ኢንጁሪ ካለበት ፔሸንት ስፓይናል ኮርድ ላይ ኢንጁሪ ካለበት ከራስ ጌጥ ሆነና ምን እናደርጋለን? ጀስት ለምሳሌ ኦፕን ዘ ኤርዌይ እናደርጋለን ማለት። ስለዚህ ኦፕን ዘ ኤርዌይ ስናደርግ ጆው ብቻ ነው የምናንቀሳቅሰው ማለት ቢኮዝ ስፓይናል ኮርድ ላይ ሰውየው ትራውማ ኦር ኢንጁሪ አለበት ማለት። ስለዚህ አንድ ትንሽ ስላይት ሆነ ሙቭመንት ምን ልታመጣ ኮምፕሊኬሽን ልታመጣበት ትችላለች። ኮምፕሊኬሽን ልታመጣ ስለሚችል ምን እናደርጋለን? ጆውን ብቻ የሚንቀሳቀስ እስከሆነ ድረስ ጆውን ብቻ እናንቀሳቀሳለን ማለት። ስለዚህ ኦፕን ዘ ኤርዌይ እናደርጋለን ማለት ነው። ስለዚህ እሱን ኦፕን ዘ ኤርዌይ ካደረግን በኋላ ምን እናደርጋለን? ቀደም ጀስት ኮምፕሬሽን ሰጥቻለሁ። እዚህ ተንበርክኬ ቱ ፒንች ኖዙ ፒንች አደርጋለሁ ቢኮዝ አዳልት ስለሆነ ማለት ነው። ኖዙ ፒንች አደርጋለሁ። ከዛ በኋላ ሁለት ብሪዚንግ ከዛ ሁለት ብሪዚንግ ከሰጠው በኋላ ሰርቲ ኮምፕሬሽን ቱ ብሪዚንግ ሰርቲ ኮምፕሬሽን ቱ ብሪዚንግ ሰርቲ ኮምፕሬሽን 5 ሳይክል እሄዳለሁ። ፋይናሊ አምስተኛ ሳይክል ስደርስ ኤልኤልኤፍ ቼክ አደርጋለሁ። ኤልኤልኤፍ ቼክ አደርጋለሁ። ሰውየው ከነቃልኝ ሌፍት ላተራል ፖዚሽን አደርጋለሁ። ሌፍት ላተራል ፖዚሽን አደርጋለሁ። ሰውየው ካልነቃልኝ ግን ወዴት ነው የሚሄደው? እንደገና የቅድሙን 5 ሳይክል ቀጥላለሁ። እስከመች ቅድም ወይ ተስቶል ሲፐር ሌላ ሰዎች ሲላክም የሌሎች ሰዎች ሊቀይሩልኝ ይገባል። ወይም ሰውየው ለምሳሌ ሁለተኛ ፐርፎርማንስ አደረግ ሊቀን ሊነቃ ይችላል። ስለዚህ ሊንቃጣጣን ምን እናደርጋለን? ሰውየው ጀስት ከነቃል ሪከቨሪ ፖዚሽን ላይ አድርገዋለን ማለት። ለምሳሌ ቼስት ኮምፕሬሽን እየሰጠው ያለ ሰውየው ብሪዝ አደረገ ወይም ተንቀሳቀስ። ስለዚህ ቼስት ኮምፕሬሽን እና አቆምና መንቀሳቀሱን ቼክ ኤልኤልኤፍ አደረጋ ብሪዚንግ እሰጣለሁ። ከዛ ኤልኤልኤፍ ቼክ አደርጋለሁ። ሪከቨሪ አድርጋለሁ። ሪከቨሪ ፖዚሽን ማለት ነው። ስለዚህ ይሄ ቴዎሬቲካል ነው ማለት። ስለዚህ ወደ ፕራክቲካል በምንሄድበት ጊዜ ስለዚህ ማየት ነው ኦብዘርቭ አድርጉ ማለት። ስለዚህ ትኩረት ፈልግ ስቴፑን ነግሬያቸዋለሁ። ከዛ በኋላ እኔ ማየት ማለት። ስለዚህ አሰስ ዘ ኢንቫይሮንመንት ማለት። ስለዚህ ኢንቫይሮንመንት አሰስ በማድረግበት ጊዜ ከማውራት ጋር ያሉ ነገሮችን ወይም ሌሎች ሪስኮችን ቼክ ማድረግ ማለት። ስለዚህ የለም ከዛ በኋላ ወንድ እስከ አይንግለት ስም ማን ነው? ከዛ ኖ ሪስፖንስ ማለት ነው። ከዛ ሪስፖንስ የለው ፎር ማለት። ስለዚህ ወይም ስልኬን አውጥቼ 911 ኦር እርዶኝ የሚል ድምፅ ማሰማት አለብኝ። ስለዚህ ስልክ ደውልና ከዛ እዚህ ጀስት ሎኬሽን ነግሬ እዚህ እንደዚህ አይነት ቦታ ላይ ሰው ወድቆብኛል፣ ስለዚህ ቶሎ ድረሱልኝ የሚል እንትኑን እነግራለሁ። ስለዚህ ሎኬሽን ነገር እዚህ እንደዚህ አይነት ቦታ ስናገር ለምሳሌ ሱሙራ ፊት ለፊት ብዬ ስናገር ሱሙራ ፊት ለፊት ነው የሚመጡት ማለት። ስለዚህ ጀስት ወይም ያለውበትን ቦታ ሎኬሽን ስነግራችሁ ቀጥታ እዛ ጋር ነው የሚመጡት ማለት። ስለዚህ እኛ ሀገር ስለሆነ አስቸጋሪ ሊሆን ይችላል። እነሱ ቢያንስ በተለያዩ ወይም በደወልንላቸው እንትን ስልኮች ጂፒኤስ ምናምን ሊመጡ ይችላል ማለት። ስለዚህ ያንን ስፔሲፊካሊ እንነግራቸዋለን። ከሌለ እርዶኝ የሚል ድምፅ ማሰማት አለ። እርዶኝ የሚል ድምፅ ማሰማት አለብኝ። አራተኛ ስቴፕ የሚሆነው ፖዚሽን ፔሸንት ማለት። ለምሳሌ ሰውየው እጆቹ እንደዚህ አድርጎ ተኝቶ ሊሆን ይችላል፣ እንደዚህ ምናምን ሆኖ ሊሆን ይችላል። ስለዚህ ይህንን ፖዚሽን እናደርጋለን ማለት ነው። ስለዚህ ለምሳሌ ኢንቫይሮንመንቱ ለምሳሌ ቀደም እንትን ሲል ምቹ ኢንቫይሮንመንት ካልሆነ ወደዚህ ሰውየውን ሳብ የምናደርግበት ሜተዶችን ልንጠቀም እንችላለን ማለት። ስለዚህ ወደሚመቸን እንትን እናመጣዋለን። ከዛ በኋላ ፖዚሽን አደረግን። ከዛ በኋላ ሌላኛው የሚሆነው አሰስመንት አሰስ አክቹዋሊ ጀስት አክሽን ነው የሚለው ግን ጀስት ፐልሱን ቼክ አደረኩ። ካርዲያክ አረስት ፐልስ የለውም ማለት። ስለዚህ ፐልስ ከሌለው ወዴት ነው የሚሄደው? ጀስት ዚፎይድ ፕሮሰስን ኢስተርኔም ኢንድ ኦፍ ኢስተርኔም ሎወር ፖርሽን ላይ እንትኑን አገኛለሁ። ከዛ በኋላ አገኘሁት። ከዛ ሁለት ጣት አስቀመጥኩኝ ሌፍት ሳይድ ላይ እጄን አሳረፍኩኝ። ከዛ በኋላ ቼስት ኮምፕሬሽን ማለት ቼስት ኮምፕሬሽን ላይ 30 21 22 23 24 25 26 27 28 29 30 ስለዚህ 30 ቼስት ኮምፕሬሽን። ከዚህ በኋላ ኦፕን ኤርዌይ ኤር ቲልት ቺን ሊፍት ሜተድ ማለት ቢኮዝ ሰስፔክትድ አይደለም ሄድ ኢንጁሪ። ሄድ ኢንጁሪ ሰስፔክትድ ከሆነ ጆ ትረስት ማኖቨር እጠቀማለሁ ማለት። ከዛ በኋላ
ኤርቴል ቺንሌት ከዛ በኋላ ኦፕን ኤርዌይ አደረግ ማለት ኪሴ ላይ ማድረግ ምናምን እንጠቀምና ከዛ አፉ ላይ ከበር አደርጋለሁ። ኖዝ ፒንች መደረግ መቻል አለበት። ከዛ በኋላ ዲፕ ብሪዝ ስለዚህ ይሄንን በሚሰራበት ጊዜ ቼስቱ ራይዝ ያደርጋል አፕ ኤንድ ዳውን ማለት ስለዚህ አየር እየሰጠሁት ነው መነሳት አለበት ማለት ስለዚህ እሱን ቼክ ሳደርግ ካደረገልኝ በኋላ ቀደም እንትን ያልኩበት ቦታ ላይ መጥቼ ጀስት ቼክ አደርጋለሁ። ከዛ በኋላ ሰባት 28 29 30 ስለዚህ እጄን እያያችሁ ነው ስትሬት ነው አይደል? ስለዚህ ስትሬት መሆን አለበት። ስለዚህ ጀስት እቺኛው ሲጨርስ ሌላኛው ሳይክሎን እንትሩን ከዛ በኋላ ሁለተኛ ሳይክል ማለት ነው። ስለዚህ ሌላኛው አሁን ሶስተኛ ስለዚህ ስለዚህ 30 ያረኩ ያለው ሜቢ እየሰራው ያለው ቢንቀሳቀስ ጀስት ብሪዚንጉን ቼክ አድርጌ ብሰጥቼ እንትን ማለት ነው 30 ሰርቻለሁ ብሪዚንግ እየሰጥቼ ሌላኛው ሳይክል ሄዳለሁ ማለት ነው። ሶ ጀስት ሜቢ ጀስት እንትኑን ካየን እንትን ከሌለው እስከ መጨረሻ ሄዳለሁ ማለት ነው። እንደዚህ ስቴፕ ላይ ነኝ። ይሄኛው ስንተኛ ነው? So the last step ከዛ በኋላ ምን እናደርጋለን? ኤልኤልኤፍ ቼክ እናደርጋለን። ከዛ በኋላ ጀስት ኤልኤልኤፍን ቼክ በማድረግበት ጊዜ ካሮቲድ ፐልስ ላይ ፐልሴሽን አለው። ሁለተኛ ደግሞ ጀስት ከአፉ የሚወጣው ወይም ከአፉና ከአፍንጫ የሚወጣው ጀስት ሞይስት የሆነ ኤር ጉንጬ ላይ መጣ ጀስት ዋርም ሲያደርግ ማለት ነው። ስለዚህ እሱን አያለው። ከዛ በኋላ ሉክ ማድረገው ቀጥታ ደረቱ ላይ ራይዝ ያደርጋል ፌል ኤንድ አፕ ኤንድ ዳውን ያደርጋል የሚለውን እሱን ሉክ አደርጋለሁ ማለት። ስለዚህ ጀስት ወደዚህ አይደለም የምንሰራው ኤልኤልኤፍ ስንሰራ ወደዚህ ቢኮዝ ደረቱን ስለምናይ ማለት። ስለዚህ እነኚህን ማየት መቻል አለብኝ። ከዛ ሌላም ፊልም የማደርገው ነገር እሱ ነው። ሌላኛው ሊስን የምናደርገው ከአፉ የሚወጣ ወይ ከአፍንጫ የሚወጣ ድምጾች ይኖራሉ ማለት ነው የሚል ማለት። ስለዚህ እነሱን ድምጾች እናያለን። ከዛ በኋላ ሰውየው አለው ተመልሷል ማለት። ከተመለሰልን ወደ ሌላ ስቴፕ ነው። ካልተመለሰልን ነው ቀጥታ ወደ እንደገና ጀስት ሳይክል 1 ብለን የምንጀምር ማለት ነው። ሰውየው ተመልሶልታል። ከዛ ሪከቨሪ ፖዚሽን ላይ ሪከቨሪ ፖዚሽን ላይ በምናደርግበት ጊዜ አድቫንቴጅ ኦፍ ሪከቨሪ ፖዚሽን ላስት ክላስ ላይ ባለፈው እንትን ላይ ቴዎሪቲካል ክላስ ላይ አይተናል ማለት። ከዛ በኋላ ሰውየው ጀስት ኦልዌይስ ሪከቨሪ ፖዚሽን በምናደርግበት ጊዜ ሾልደር እና ጀስት በተክ ኤሪያ ላይ በመያዝ ወደ ራሳችን መሳብ አለብን። ከዛ እዚህ ሆነን ጀስት ሰውየውን ማናጅ ማድረግ እንችላለን ማለት። ማናጅ በምናደርግበት ጊዜ ፐልሱን ቼክ እናደርጋለን ማለት ነው። ሜቢ ጀስት ሰውየው ሆጅ የሚቆይብን ከሆነ ሰውየው ጀስት ስቴብል ነው ሬስፓራቶሪ ሬት አስስ እያደረግን ፊቱ ላይ ያለውን ጀስት ከንፈሮች ምናምን እያየን ቼክ እናደርጋለን ማለት። ብሪዚንጉ ጥሩ ነው ምናምን ፕሮግሬሽን ቅድም ከሌለበት ነው ወደ እየተመለሰልን ያለው ማለት። ስለዚህ እነሱን አስስ ማድረግ አለብን። አድቫንቴጅ ኦፍ ሪከቨሪ ፖዚሽን ጀስት ታሙ ባክ ሎክ አድርጎ ጀስት ምንድነው ሎጅ እንዳያደርግ ማለት ነው። ኤርዌያችን ኦብስትራክት የሚያደርገው አንዱ አናቶሚካል ኦብስትራክሽን ላይ ታንግ ስለሆነ ማለት ነው። ሌላኛው ደግሞ ሴክሬሽኖች ማለት ነው። ሴክሬሽን ከአፉ ወደ ውጭ መውጣት አለበት። ከአፉ ወደ ውጭ መውጣት አለበት። ቢኮዝ ኦፍ ጀስት አስፒሬሽን ፕሪቨንት እናደርጋለን ማለት። አስፒሬሽን ሚንስ ጀስት እንጣ ማለት ወይም ለምሳሌ ኤርዌያችን ላይ ሴክሬሽን በሚገቡበት ጊዜ ምን ያደርጋሉ? ጀስት አስፒሬት ያደርጋሉ። ከዛ በኋላ ዴዝ ሊኖር ይችላል። ስለዚህ ያንን ማናጅ ለማድረግ ነው። ሌሎቹ ደግሞ ጀስት ኢዝሊ ብሪዚንግ እንዲወስዱ ኢዝሊ ብሪዝ ያደርጋል ማለት። ስለዚህ ለዚህ ፐርፐስ ሲባል ሪከቨሪ ፖዚሽን ላይ እናደርገዋለን ማለት ነው። ዲስ ኢዝ
ነው።